ሰላም አለይኩም ወረህመቱላሂ ውድና የተከበራችሁ ውድ ቻናሌ ቤተሰቦቼ እንዴት ናችሁልኝ? አለሁ አልሐምዱሊላህ። በያላችሁበት በዓለም ዳርቻ ሰላማችሁን ብዝት ረፍረፍ ያደርግልኝ ያልኩ እንደዚሁም ቤቴን ስትጀምሩ ላይክ ሰብስክራይብ ማድረጉን እንዳረሱበት። አዲስ ጀማሪ ነኝ፣ አይከፈልላችሁም። ላይክ አርጉ፣ ሰብስክራይብ አርጉ፣ አሳድጉኝ እስቲ፣ አይከፈልላችሁም እና ለእናንተ ምንም እንትን አያረጉበት አይጎዳበትም። ለኔ ግን ላይክ እና ሰብስክራይብ የምታደርጉት ነገር የሆነ ጥቅም አለው ማለት ነው። እና በተረፈ እንግዲህ ላይክ አድርጉልኝ። ወዳችሁ ማከብራችሁ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያችኋለሁ። እና እንደዚሁም ዛሬ ወደዚህ ቻናል ሲመጣ በእውነት እኔ በጣም ከፍቶኛል በእርግጥ ማለት ነው። እና ስደት ላይ ሰው እስከ መቼ በእውነት በእርግጥ ያ ነው እንደኔ ልቡ የተሰበረ የተከፋ በብዙ ነገር የሆነ ከላይ የሳቃችሁ ውስጣችሁ ቆስሎ የሚያሳልፉ ሰዎች ብዙ ሰዎች አሉ፣ ከኔም ጭምር ማለት ነው። ባጭሩ ያው ስደት ላይ የሚኖሩ ሰዎች ከ100% 10%ቱም ቢሆን ደስተኛ ሆኖ የሚኖር ሰው የለም። ስንቱን ነገር ይመኛል ስደት ላይ ወደዚህ ሲንመጣበት ብዙ ነገር አልመኑ አስበኑ ይሄን እኮ አደርጋለሁ እኔ ያሳካለሁ በዚህ ያሳክቼ በዚህ ይመለሳለሁ ብለን አልመን አስበን የምንመጣው ብዙ ነገር ነው። ግን እዚህ ጋር ስንመጣ ያንን ስንይዝ ያኛው ይጎላል፣ ያኛው አለ ስንል አንዱ ይጠፋልናል፣ አንዱ ያዝነው ስንል አንዱ ይጎለናል ማለት ነው። ከዛ እኔ በርግጥ ስደት ሲወጣ ያው ነው ድሮ ሀገር ቤት ሆኜ በእውነት በጣም የሆነ አለ አይደል በ2 አመት በ3 አመት ብዙ ነገሮችን አሳክቼ ሰዎች ብዙ ነገር አርጌ ለራሴ ብዙ ነገሮችን አሳክቼ መመለሰው የሆነ አረብ ሀገር ሲባል በቃ ታፍሶ የምናገኝበት። አሁን ሀገር ቤት ያለው ሰው የክሌ ልጅ እኮ አረብ ሀገር ነው ያለችው፣ የክሌ ልጅ እኮ አረብ ሀገር ነው የምትኖረው፣ ገንዘብ እኮ ይኖራታል፣ ገንዘብ እኮ አላት፣ ሀብታም ናት እኮ። እኛ እዚህ ጋር የአረብ ሀገር ውሃና ሙቀቱ ቀይ ሲያርገን አንዳንድ ጊዜ ካሜራ መልካችን ሲቀይር የተዳለን የተመቸን ከነዛ አረብ ጋር ሆነን ብዙ ነገር ተመቻችቶን ያለ አይደል የተቀመጥነው ነው ሰው የሚመስለን። ግን የአብዛኛው ሰው ህይወት እንደዛ አይደለም። አንዱ ቀን ማታ እያለቀሰ ያሳልፋል። አንዱ ቀንና ማታ አንድ ቀን ደስተኛ ሆኖ ከሆነ አንድ ቀን እያለቀሰ ያሳልፋል። አንድ ቀን እየሳቀ ከሆነ አንድ ቀን ሳያለቅስ የሚያሳልፍ ሰው የለም። ብዙ ነገር ይሰማል። የሰው ፊት ገርፏት ብዙ ውጣ ውረዶችን አይታ ስደት ላይ ዛሬ እኮ ይሄን አሳክቼ ቤተሰብ እየናፈቀ ይሄን ቢበላ ይሄን ቢጠጣ ቢናፍቃትም ማታገኘው ሁኔታ ላይ ሆነ ብዙ ነገሮችን እናፍቀዋለን። ብዙ ነገሮችን ይህን ያንን ነገር ግን አግኝተን አላገኘንበትም፣ ሳናገኘው ነው። እኔ በእውነት በቃ አሁን ስደት ለእኔ በጣም ነው ስልችት ያለኝ፣ ስልችት ትክት ነው ያደረገኝ። መቼ ነው ግን ህይወታችን ተስተካክሎ ሞልቶልን በቃን ብለን የራሳችን ህይወት የምንኖርበት? በእውነት ብዙ ሰው እንደኔ እኔ በእርግጥ ያው ነው ስደት ሲወጣ እንደዚህ ይሆናል እንደዚህ። በእርግጥ እኔ አንድም የሆነ ወጥታችሁ እየሰራችሁ የሆነ በቃ አለ አይደል በዚህም ደስተኛ ሳትሆን በዛም ደስተኛ ሳትሆን የሆነ ነገር የምንፈልገው ነገር ሳናገኘው ስንቀር ውስጣችን በጣም ይሰበራል። እኔ እናቴንም ሳጣው ስደት ላይ ሆኜ እናቴን አጥቼዋለሁ። በእርግጥ ያ ነገር ስሜቱ ብዙ የሚያውቀው ያውቃል። በእርግጥ የሚያውቀው ያውቃል፣ ማያውቀውም ደግሞ አያውቅበት። እንደዛም ሆኖ ግን ያልፍልኛል ይሄን ቀን እና
ብዬ በቃ አለ አይደል እኔ ውስጤን ለማንም አልናገርበትም። መቼ ነው ይሄ ቀን አልፎ ሀታ ለቤተሰብ መናገር አልወድበትም። ይህ ቀን ግን አልፎልን የሆነ በቃ በሆነ ነገር ዛሬ ላይ ደስተኛ ሆኛለሁ። ጥርሴን በቃ አለ አይደል እስቀዋለሁ፣ እጫወተዋለሁ፣ አሳልፋለሁ። ውስጤ ግን በየቀኑ ማይወጣ ሆነ ህመም የሆነ ነገሮች አሉ። እኔ ባለሁበት ቤት ያ ነው። ቤተሰብ ሰላም ቢሆንም ትንሽ ስራ ቢዚ ያደርጋል። የአረብ ልጅ ማሳደግ በጣም ከባድ ነው። እንደሚያውቀው ያውቃል። ከአረብ ልጅ ጋር በዛ ላይ ጽዳት ሰራለሁ። እንደዛ የሆንኩ በጥርሴ እየሸፈንኩ ብዙ ቻሌንጆችን አሳልፋለሁ። ግን ሰው አይረዳበትም። የሆነ ከላይ የሳኩ ስለሆነ ሁሌም ደስተኛ ሆኜ የምኖርበት ሁሌም ውስጤ ሳይከፋም ብዙዎች አሉ እንደኔ ማለት ነው። እንደዚህ አይነት ነገር ያላቸው ሰዎች ብዙዎች አሉ። ለምን እቺን ቀን ታልፋለች ብሎ ነው። እንደዚሁም እቺ ፈጣሪ እስቲ የኛ ውስጣችንም አላህ አይቶልን ያሰብነውን አሳክቶልን እስቲ ከሰው ቤት ከግጥር ህይወት አውጥቶልን ቀን ይመጣልናል ኢንሻአላህ። አንድ ቀን ፈጣሪ ቆጥሮልን ቀኑ ሲመጣልን ያቺን ቀን ግን ማንም አያነሳበትም። ሁላችንም የራሳችን ጎጆ አፍርተን የራሳችን ልጆቻችን ብናሳድግ ከቤተሰቦቻችን ጋር በአመት በዓል ሊሆን በመጥፎም በደጉም ቢሆን አብረን ሆነን ተደስተን ብናሳልፍ ውስጣችን ሁላችንም እንፈልጋለን። ያ ነገር ግን ዛሬ ላይ የምንፈልጋቸው ነገር አንዱን ያዝነው ሲባል አንዱ ሲሆን አንዱን ሲባል ያንን ነገር ግን ለማድረግ ወደኋላ እንላለን። ሴት ልጅ ግን እስከ መቼ እንደዚህ? ለአንዳንዶቹ ፈጣሪ ሲሰጣቸው ሁሉም የእድሉ ነው። አላህ ያለን ሁላችንም ወልጓዳና ቀድር እሱ ያለበት ነገር ለኛ ግን ምንም አይቀርበትም። ለአንዳንዱ ግን በጠዋቱ ያድለዋል፣ ለአንዳንዱ ሳያድለው ይቀርበታል። እድሜ ልኩን ደግሞ አንዳንዱ ደግሞ በቃ በሰው ቤት በሰው ህይወት እየፈጋ ይኖርበታል። ለአንዳንዱ ግን ያ እድል አያጋጥመው። ግን በእውነት እኔ ፈጣሪ እስቲ ያሰብነውን አሳክቶልን ሞልቶልን እንደ ሰው የራሳችን ህይወት እንድንኖር የራሳችን ህይወት እንድንመራ አላህ አግዞልን ሞልቶልን በእውነት ፈጣሪ ለኢትዮጵያውያን ስደትን በቃ ይበለን። እስቲ እኔ በእውነት በቃ አለ አይደል አሁን ኑሮ ውድነቱ ምኑ እየጨመረ ሲሄድ ሰው ሁሉ ወደዚህ ነው። ሰው ሁሉ ስደትን ነው። ሌላ ምንም የምመኘው ነገር እኮ ወንዲውን ሴቲውን ሁሉም ስደትን ነው የምመኘው። ያ ነገር ምንድነው? ፈልገው ነገር ስላልተሳካ ነው። አንዳንድ ጊዜ ደግሞ አሁን ቴክኖሎጂ ተመችቶ ብዙ ነገሩን ፈጣሪ ያመቻቸ ጊዜ ነው። እንደዚህ ይዞ ምናምን መስራት የለመደ ሰው እንደፈለገ ሆኖ አሁን አዲስ አበባ ስንቶቹ ቤት እየሰሩት መኪና እየገዙ ለሰዎች እየሰረፉ ያሉት ዩቲዩበሮች ምንድነው? በስልካቸው የመጣለችን ቴክኖሎጂ ስለተጠቀሙ ነው። ብዙ ጊዜ ደግሞ እኛ አንዳንድ ጊዜ የመጣልን ነገር ራሱ ሳንጠቀም የምናሳልፋቸው ጊዜ ኖሮም ሳይኖርም የምናሳልፋቸው ነገሮች አሉ። ግን ዛሬ ላይ ያለችዋን ጊዜ ካልተጠቀምነው ነገ ላይ ያለችው ቀን ተመልሳ ግን ትናንትና ግን አልፎልናል እኮ ተመልሰና ብንል አይመጣም። ቆሞ አይጠብቅም። የዛሬ ያለፈች ሰዓት አለፈች። ለነገ ሌላ ሰዓት ነው ቀይረው ሌላ ቀን ነው የሚመጣው። ህይወታችንም ቆሞ አይጠብቅም። እንደዛ ነው የሚሮጥበት። ብቻ እስቲ ለሁላችንም ሀገራችንን ፈጣሪ ሰላም ያርግልን። እኛንም ያሰብነው አሳክቶልን ሞልቶልን በሰላም ለሀገር ያብቃልን እና ቤቴን ላይክ ሰብስክራይብ አድርጉልኝ። እስቲ ዩቲዩብንም አሳድጉልኝ። እኔ በጣም ወላሂ ስደት ሰልችቶኛል። በእውነት እንደኔ የመረረ ሰለቸ ብዙዎች አሉ። እኔ ብቻም አይደለም። ስደት ያልሰለቸ ሰው ማንም አይኖርም። ሴት ልጅ የሰው ፊት ገርፏት ትንሽ ትልቁ አዟት በማይመጥነው ቦታ ላይ ተገኝተ ነው ግን ህይወታችንን እንቀይራን ብለን ነው ያን ሁሉ የምናደርግበት። ፈጣሪ ግን የልባችን አይቶልን አንድ ቀን ለውጦ ቀይሮልን እኛም የራሳችን ህይወት የምንኖረውን ቀን አላህ ኢንሻአላህ ሊያመጣን ይችላል። ይመጣልም እንግዲህ
አይጠይቀውም፣ አይጠብቅበትም። እና ቤቴን ላይክ ሰብስክራይብ አድርጉልኝ፣ እስቲ ያሳድጉልኝ። ሁላችንም እንስራ፣ እንለወጥ። በአንድ ሰው በከፈተ ነገር ላይ አንድ ሰው ባደረገ ነገር ላይ ሰው ሁሉ ትብብር ቢኖር እኛም እስከ ዛሬ የት በደረስ ነው። እስቲ ፈጣሪ ወደ ሁላችንም የልባችን መሸት ሁሉ አላህ ይሙላልን፣ ያሳካልን። ቤቴን እስቲ ላይክ ያርጋችሁ አሳድጉኝ እና እንደኔ የተከፋችሁትን አላህ ያጽናናችሁ፣ አላህ ያበረታችሁ፣ ያሰባችሁት ሁሉ አሳክቶ በሰላም ሁላችንም አላህ ለሀገር ያብቃልን። በሰው ሀገር ላይ ክፉንም ደጉንም አይተናል። ፈጣሪ ደግሞ የተሻለውን ቀን እንዲያመጣልን ለሁላችንም መልካም ምኞቴ ነው እና እወዳችኋለሁ። ክርስቲያን ወገኖቼም ሰላም ብያችኋለሁ። በያላችሁበት በዓለም ዳርቻ ሰላማችሁን ያብዛልኝ እያልኩ ቤቴን ላይክ ሸር አድርጉልኝ። አመሰግናችኋለሁ። ሰላም አሌይኩም ወረህመቱላሂ ወበረካቱ።